ውድ ወገኖቼ ለዛሬ ርዕሰ ጉዳይ መነሻ ሆነኝ በስደት ምክንያት በሞት ለተለዩት ወገኖቻችን የልርስ መድኃኔዓለም ቤተክርስቲያን ስላደረገችው ጸሎተ ፍትሐት ላይ ተገኝቼ በዓሉን ተመልክቻለሁ። ኢትዮጵያን ፍቅር የታየበት ወገን ለወገኑ ያዘነበት በሞት ለተለዩት በጋራ ሆኖ የተጸለየበት እንባ የረጨበት እግዚአብሔርን እንዲህ ያለ መከራ እንዲቆም ሲል የጸለየበት ታላቅ በዓል ነበር። ወገኖች በታላቋ ብሪታንያ ከሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዱ የሆነው የልርስ መድኃኔዓለም ነው። የዛሬው የቤተክርስቲያናችን በዓል ዋነኛ ዓላማ በተለይ ከተለያዩ የኢትዮጵያ ግዛቶች በተለያዩ ምክንያቶች ከሀገራቸው ተሰደው ወደ ተለያዩ የዓለም ሀገራት ሲጓዙ በበረሃ አውሬ ለተበሉ በባህር ውስጥ ሰምጠው ሕይወታቸውን ላጡ በጉዞ ላይ የሚበላና የሚጠጣ አጥተው ይሄል ያለህ እያሉ በዚያው ላሸለቡ በባዕድ ሀገራት እስር ቤት ገብተው ጥያቄ ወገን እንደሌለው ያሻቸውን ሳይናገሩ የፈለጉትን ሳይበሉና ሳይጠጡ በጭንቀትና በበሽታ እዚያው ተደፍተው ለቀሩ ወገኖቻችን መታሰቢያ እንዲሆን በቤተ ክርስቲያን ሕግና ሥርዓት ጸሎተ ፍትሐት እንዲደረግላቸው በማሰብ ነው። ሕያዋን ለሙታን ሙታን ለሕያዋን ይጸልያሉ ብሎ ቅዱስ ሲራክ በመጽሐፉ እንደተናገረው በቤተ ክርስቲያኒቱ ለሊት በቅዳሴ በሰዓታት በጠዋት ደግሞ በፍትሐተ ጸሎት በወንጌል ትምህርት ተሰጥቷል። ዛሬ በወገኖቻችን በስደት ምክንያት ሕይወታቸውን በማጣታቸው ወገኖቻቸው ተሰባስበው ነፍሳቸውን በአብርሃምና በይስሐቅ ዘንድ እንዲውል ጸሎተ ፍትሐት ተደርጓል። እጅግ መልካም ነው። ታዲያ ስለ ስደት አንድ ነገር ማለት ወደድኩ። ስደት ሲነሳ በዓለማችን ወይም በመድራችን ስደተኞችን ተቀብላ ያስተናገደችና ለውጭም ዜጎች የመኖሪያ ፈቃድ የሰጠች ሀገር ብትኖር የመጀመሪያዋ ኢትዮጵያ ሀገራችን ነበረች። የዛሬን ያድርገውና አሁን በቅርቡ በዘመነ ጃንሆይ እንኳን ስደት ለኢትዮጵያን ሰዎች እንደ ውርደት ነበር የሚቆጠረው። ለመሆኑ የኢትዮጵያ የት ሀገር ስደተኞችን ተቀብላ ነው በዓለም የመጀመሪያዋ ያሰኛት የሚል ጥያቄ ይነሳ ይሆናል። ታሪኩ እንዲህ ነው። የእስልምና ተከታዮች ታላቁ ነቢዩ መሐመድ በሚኖሩባት ሀገር እንኳን ተከታዮቻቸው በሰላም ለመኖር ሲሳናቸው እንግልት ሲበዛባቸው ነቢዩ መሐመድ ተከታዮቻቸውን ወደ 70 የሚሆኑትን እንዲሁም የራሳቸውን ቤተሰብ ጭምር አንድ ላይ አድርገው እውነት ያለበት ፍትህ የሞላበት የሰው ልጅ የማይበደልበት ምድር በለችና ወደዛ ሄዱ በማለት ነበር የላኳቸው። ነብዩ መሐመድ ተከታዮቻቸውን ወደ ተላኩበት አገር ቀርበው የጥገኝነት ጥያቄ ሲያቀርቡ በወቅቱ የነበሩት ንጉሠ ነገሥት በክብር ተቀበሏቸው፣ ቤትም ሰጧቸው። ይቻላል አንዱ ለአንዱ መልካምና ቅን ሲያስብ ሌላው በበኩሉ ክፋትና ተንኮልን ምቀኝነትን ሌላውን ለማጥፋት ሲያብሰለስል የሚልና የሚያድርባት ዓለም ነች። ታዲያ ንጉሠ ነገሥቱ እንግዶቹን መቀበላቸውን ያልወደዱ ሌሎች አካላት ለንጉሠ ነገሥቱ ወርቅና ብር በመያዝ የእንግዶቹ ሕገወጥነት አስረዱ። ጌታን የማይቀበሉ ቅድስት ድንግል ማርያምን የማያምኑ እንዴት ጥገኝነት ይፈቀድላቸዋል የሚል ጣብቂኝ ጥያቄ አቀረቡላቸው። ከላይ ለመጠቆም እንደሞከርኩት ነቢዩ መሐመድ ተከታዮቻቸውን ወደ ኢትዮጵያ ሲልኩ ፍትህ የሞላበት እውነት ያለበት የሰው ልጅ የማይበደልበት ብለው ነበር የላኳቸው። ታዲያ ንጉሡ የከሳሾቹን ጥያቄ ካዳመጡ በኋላ እናንተ እነማን ናችሁ? በእግዚአብሔር ታምናላችሁ? እንግዶቹ አዎ አሉ። ንጉሡ ቀጠሉ፣ በእመቤታችን በቅድስት ድንግል ማርያምስ ታምናላችሁ? በደንብ እንጂ። ሰው በድላችሁ ታውቃላችሁ? ኧረ በፍጹም። ሰርቃችኋል? ኧረ ሰውን ማናውቅ በሚል ለንጉሠ ነገሥቱ ምላሽ ሰጡ። ንጉሡም ለጥቀው እንኳንስ የሰው ልጅ ዛፍ ካደጋ ያስጠልላል በሉ ተዋቸው ይቀመጡ ብለው በመወሰን የነቢዩ መሐመድ ስደተኞችን ተቀብለው እንዳስቀመጧቸው ታሪክ ይነግረናል። ግና ዛሬ
ታሪካችን ተለውጧል። ስደት ይበቃ ዘንድ ታሪካችን እንደገና ወደ ቀድሞ ይመለስ ዘንድ ሁላችንም ወደ አምላካችን እንጸልይ። አሜን። ዘውዱ መንግስቴ ነኝ። ሰላም ለሁላችን ይብዛ። አሜን።